የኮሪደር ልማትን በተመለከተ ከዚህ በፊት የተሰራናቸው የመጀመሪያ ምዕራፍ አንደኛው ፌዝ ስራ ተጠናቆ ሁለተኛው ፌዝ መጀመራችን ይታወቃል። ሁለተኛው ፌዝ ከሳውዝ ስፕሪንግ ከሚባለው ሆቴል አንስቶ እስከ ሻፌታ አደባባይ ድረስ 5.4 ኪሎ ሜትር ስራ የጀመርነው አሁን መጨረሻ ምዕራፍ ላይ እንገኛለን። ኦልሞስት ተጠናቋል። ይህ በመጠናቀቁ ምክንያት ሶስተኛውን ፌዝ ለመጀመር ዝግጅት ላይ እንገኛለን። ይህን ዝግጅት አስመልክቶ የዲዛይን ስራ ገምግመናል። ዛሬ የሶስተኛው ፌዝ ዲዛይን ስራ የከተማውን በጣም ማዕከል ወይም ሴንተር የሚባለውን አካባቢ ፒያሳን ጨምሮ እስከ ስሙዳ አደባባይ አድርጎ በሪፈራል ማናት የሳውዝ ስታር ሆቴል አድርጎ በታቦር ትምህርት ቤት ጋር ከዛኛው ከሁለተኛው ፌዝ ጋር የሚገናኝ ስራ ነው የታሰበው። ይህንን የዲዛይን ግምገማ ስራ ነው ዛሬ ያካሄድ ነው። ዲዛይን ስራው ከዚህ በፊት ተጀምሮ ሳይጠናቀቅ የቆየ ነው። ስለዚህ አሁን የሶስተኛውን ፌዝ ለመጀመር ዝግጅት ስለጨረስን ይሄን ዲዛይኑን የመጨረሻውን ግምገማ አድርገን ዛሬ ያጠናቀናል። ስለዚህ ይሄን ዲዛይን የሚያካሂደው ኢኢሲ የሚባለው ድርጅት ዲዛይኑን አጠናቆ እንዲሰጥ የጨረታ ዶክመንቶችንም ጭምር ተዘጋጅቶ እንዲሰጥ የመጨረሻውን ግምገማ አድርገናል። ከዚህ በፊት 2-3 ጊዜ ባለድርሻ አካላቶች በተገኙበት ግምገማ አድርገናል። ዛሬ የመጨረሻውን ግምገማ አድርገን ወደ ተግባራዊ ምዕራፍ ለመሸጋገር ነው ዛሬ አማካሪ ድርጅቱን የጠራ ነው። በዚህ ሂደት ላይ እንግዲህ የተነሱ ጉዳዮች አሉ። በተለይ ዲዛይን ግምገማ ስናደርግ ከዚህ በፊት ያልታዩ ጉዳዮች በተለይ አሁን ወቅቱ ወይም ያመጣቸው ቴክኖሎጂ ያመጣቸው ጉዳዮች እንዲካተቱ ከተማችንን ስማርት ከማድረግ ጋር ተያይዞ ስማርት ኤሌመንቶች እንዲጨመሩ ከዚህ በፊት ዲዛይን ውስጥ ያልገቡ የተለያዩ ስማርት ኤሌመንቶች ስማርት ሞቢሊቲን ሊያሳልጡ የሚችሉ ስማርት አኗኗርን ሊያሳልጡ የሚችሉ በርካታ ኤሌመንቶች እንዲጨመሩ አድርገናል። ይህ ደግሞ በቆየም ቁጥር አዳዲስ ሀሳቦች እየመጡ ከመሆናቸው ጋር ተያይዞ አሁን የምንሰራቸው ስራዎች ዳግም ይሄን ጥያቄ ማያስነሱ መሆን አለባቸው የሚለውን ነገር ታሳቢ ተደርጎ በአገር አቀፍም በዓለም አቀፍም የተገኙ ተሞክሮች በተለይ አሁን አዲስ አበባ ላይ እየተሰሩ ያሉ የኮሪደር ልማት ስራዎችን እንደተሞክሮ ተወስደው የተለያዩ ነገሮች የተለያዩ አዳዲስ ኤሌመንቶች የተጨመሩበት ሁኔታ ነው ያለው። በዚህ መነሻ ክቡር ከንቲባውም አቅጣጫ አስቀምጦ ዲዛይኑ ተጠናቆ ወደ ተግባራዊ ምዕራፍ እንዲገባ የመጨረሻውን ግምገማ አድርገናል። አማካሪ ድርጅቱ ይህን ወስዶ ወደ ተግባር የሚገባበትን ዶክመንቶች አዘጋጅቶ በአጭር ጊዜ ውስጥ እንዲያስረክብ በዚህ ተግባብተን የተለያየ ነው።